ሰላም ሰላም ውድ የግስላ ክሬቲቭ አድማጭ ተመልካቾቻችን እንደምን ሰነበታችሁ እንደምን ቆያችሁ ለማለት እንወዳለን። እንግዲህ ዛሬ በአንድ የተለመደው ሶሻል ሚዲያ አሁን አብዛኛው ሰው በሚጠቀመው እሱን አስመልክቶ ትንሽ ነገር እናገራለን። ኦፍ ኮርስ ተከታታይ ቪዲዮዎችን ለቃለን ብለን እናስባለን። ይሄን የሶሻል ሚዲያ ፕላትፎርም እንዴት እንጠቀም አንዳንድ ይሄ ክሊር ያልሆኑ ጥያቄዎችና ኢንፎርሜሽኖችን በደንብ ክሊር እናደርጋቸዋለን። ውድ አድማጭ ተመልካቾቻችን ዛሬ ቲክቶክ በኢትዮጵያ ቪው ወይም ደግሞ በኢትዮጵያ ላይክ እና በኢትዮጵያ ፎሎወር ይከፍላል ወይስ አይከፍልም የሚል ብዙ ውዝግቦችን ያስነሳል። እንደዚህ አይነት ጥያቄዎችም ሲነሱ እንሰማለን። ነገር ግን እሱን ዛሬ ክሊር እናደርገዋለን ብለን እናስባለን። ውድ አድማጭ ተመልካቾቻችን ይሄም ምንድነው ቲክቶክ በቪውም ይሁን በፎሎወር ብዛት ኢትዮጵያ ውስጥ አይከፍልም። እሱን እንግዲህ አስረግጬ ነግራችኋለሁ። ከዛሬ ጀምራችሁ ቁርጣችሁን ታውቃላችሁ ማለት ነው። ግን የሱ ሶሉሽን የሚሆን ደግሞ ሌላ ሶሉሽን ስላለው እስከ መጨረሻው ድረስ ተከታተሉኝና እሱን እንዴት በደንብ ቬሪፋይ እናደርጋለን። ከዛ በኋላ እንዴት በቪው መጠናችን እና በፎሎወር መጠናችን እንዴት እንከፈላለን የሚለውን አብረን እናያለን ማለት ነው። ያው እንደሚታወቀው ቲክቶክ ከ7 ሀገሮች ውጭ የሚከፍለው በቪው የሚሆን በፎሎወሩ አይከፍልም። እነዚህም ሀገሮች እንግዲህ ብራዚል፣ ሳውዝ ኮሪያ፣ ጀርመን፣ እንግሊዝ፣ ዩናይትድ ስቴትስ እና ደግሞ ሌሎች ሀገሮች አሉ። አይ ቲንክ የረሳኋቸው ከነዚህ ሀገሮች ውጭ ጀርመን እነሱ ሀገሮች አሉ። ከነዚህ ሀገሮች ውጭ ሌሎች ሀገሮች ላይ ቲክቶክ አይከፍልም። ይሄም እንግዲህ የኤድሴንስ የሚባለው አግሪመንት ጉዳይ ስለሆነ እሱ የካምፓኒው እንግዲህ የካምፓኒው ውሳኔ ነው። ዞሮ ዞሮ አይከፍልም። እኛ እንዲከፈለን ከፈለግን ምን ማድረግ አለብን ማለት ነው? በእነዚህ ሀገሮች አካውንት መጠቀም መቻል አለብን ማለት ነው። እነዚህን ሀገሮች እንዴት እንጠቀም ብለን ስናስብ ኢንተርናሽናል አካውንት ሊኖረን ይገባል። ፍሮም ዘ ስክራች ከመጀመሪያው ጀምሮ ያለንን አካውንት ኮንቨርት ማድረግ አንችልም። ቢኮዝ ዋንስ ሬጂስተር ተደርጓል በኢትዮጵያ። ስለዚህ እሱን በደንብ ዲቴክት ስለሚያደርገው እሱን ልንጠቀም አንችልም። ከተጠቀምን ደግሞ ራሱን የቻለ ሌላ ሪስክ ስላለው ከዜሮ እንዴት እንጠቀማለን ወይስ እንዴት እንጀምራለን የሚለውን እናያለን ማለት ነው። ብንጀምርም ኦፍ ኮርስ መድረሳችን አይቀርም። 10,000 ፎሎወር እና 100,000 ቪው ካገኘን እዛ በኋላ ቲክቶክ ክፍያ ይጀምራል ማለት ነው። በምናገኘው ዲፔንደንስ በምናገኘው ቪው እና በሚጨምር የፎሎወር መጠን ክፍያ እናስጀምራለን ማለት ነው። ነገር ግን ስናስጀምር እንደነገርኳችሁ በእነዚህ ሀገሮች ሬጂስተር የተደረገ ምን መጠቀም አለብን ማለት ነው? አካውንት መጠቀም አለብን ማለት ነው። ስለዚህ እነዚህን ሀገሮች ለመጠቀም ደግሞ ቪፒኤን ያስፈልገናል ማለት ነው። ቪፒኤን አብርተን ነው ምንጠቀም ማለት ነው። ስለዚህ ቪፒኤን ስንጠቀም ደግሞ ይሄ ቪፒኤን ኢንተርናሽናል ቪፒኤን መሆን አለበት። የተመረጠ ቪፒኤን ነው ምንጠቀመው። ይሄን ኢንተርናሽናል ቪፒኤን አሁንም ከስር በኮሜንት መልኩ አስቀምጥላችኋለሁ። ያንን ቪፒኤን እያወረዳችሁ እናንተ መጠቀም ትችላላችሁ። ሁሉም ቪፒኤን አይሰራም። ኢንተርናሽናል ቪፒኤኖች ስላልሆኑ አይሰሩም ማለት ነው። ስለዚህ ገና መጀመሪያ ሲጀምሩ አዲስ ኢሜል ነው ክሬት የምታደርጉ። ኢሜል ክሬት ማድረግ ማትችሉ ሰዎች ምናልባት የመጀመሪያው ቪዲዮአችን ስለሆነ እሱን አብረን እናያለን ማለት ነው። እንዴት ኢሜል ክሬት እናደርጋለን፣ ከዛ በኋላስ እንዴት ነው ቲክቶክ ማስጀመር ምንችል የሚለውን አብረን እናያለን ማለት ነው። ዛሬ የመጀመሪያው ቪዲዮ ስለሆነ እናንተ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ጥያቄያችሁን ከስር ከጠየቃችሁን እኛንም ታበረታታላችሁ። እንደገና ደግሞ ቀጣይ ለምሰራቸው ቪዲዮዎች ለኛ ትልቅ ግብአት ነው የሚሆነን ማለት ነው። ስለዚህ ኤቭሪ ጥያቄያችሁን ሜንሽን ማድረግ ትችላላችሁ ከታች ማለት ነው፣ ኮሜንት ላይ ማለት ነው። ኮሜንት ሴክሽኑን ታዩታላችሁ፣ እዛ ጋር አስቀምጡት። ቪፒኤኑን እዛ ጋር አስቀምጥላችኋለሁ። ዳውንሎድ እያደረጋችሁ እሱን መጠቀም ትችላላችሁ። ዛሬ የምናየው አዲስ ኢሜል ክሬት እናደርጋለን። አዲስ ኢሜል ክሬት እናደርግና ቪፒኤን አብርተን እንዴት ነው እነዚህን ኢንተርናሽናል አካውንቶችን አክሰስ የምናደርጋቸው የሚለውን እናያለን ማለት ነው። እናንተ ሰብስክራይብ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ።
ኦኬ ጋይስ አሁን ቀጥታ የምንገባው አዲስ ኢሜል ክሬት ማድረግ ነው። አዲስ ኢሜል ክሬት እንዴት እናደርጋለን? ሁላችሁም ስለምታውቁት ያው ጉግል ያለው ሁሉ ይሄንን ማወቅ አይከብደውም ብዬ አስባለሁ። ስለዚህ እዚሽ ጋር ክሬት ጂሜል አካውንት ምትል ክሬት ታደርጋላችሁ። እዚህ ጋር ክሬት ጂሜል አካውንት ምትላለች፣ እሷን ተነካላችሁ። ዜን የኔ ስላለኝ እዚህ ጋር አዲስ ክሬት አድርጌ ግን ላሳያችሁ። እዚህ ጋር የኔን ፕሮፋይል እዚህ ጋር ነካታለሁ። ፕሮፋይል ምልክቷ የምታዩት ናት። እዛ አድ አናዘር አካውንት ምትላለች። እዚህ ጋር አድ አናዘር አካውንት ስል አሁን ይሄ ወደ ጂሜል ተጨማሪ አካውንት አስገባልኝ እያለኝ ነው። ሶ እኔ ግን ማድረገው ምንድነው ክሬት አካውንት ምትላለች። አዲስ አካውንት እንዴት ነው ክሬት የምናደርግ የሚለውን ነው ማሳያችሁ ማለት ነው። ስለዚህ ክሬት አካውንት ምትላለች። ፎር ማይ ቢዝነስ ዩዝ ይላል፣ ፎር ማይ ቻይልድ ይላል፣ ፎር ወርክ ይላል፣ ኦር ማይ ቢዝነስ ይላል። ብዙ ጊዜ ድርጅት ጋር የምትሰሩ ከሆነ እና የተቋም ክሬት የምታደርጉ ከሆነ ያው የተቋሙን ስም ስለሆነ ማይ ቢዝነስ ነው የምትሉት። እንደገናም ደግሞ ከስራችሁ ያለ ወይም ለልጆቻችሁ ከሆነ ፎር ማይ ቻይልድ ነው የምትሉት። ያው እናንተ ውክልና ወስዳችሁ ስለሆነ የምትሉት። ሞስት ኦፍ ታይም ግን ፎር ማይ ፐርሰናል ዩዝ ነው የምንጠቀም። ስለዚህ ፐርሰናል ዩዝ የሚለውን እንነካለን። እዚህ ጋር ፈርስት ኔም ትጽፋላችሁ። ላይክ ፎር ኤግዛምፕል እዚህ ጋር ያው መጠንቀቅ ያለባችሁ ብዙ ጊዜ ናውን የሆነ ስም መሆን መቻል አለበት። ላይክ በድርጅት ስም ወይ በሆነ ነገር ምናምን ብናደርገው መጨረሻ ላይ ያው ሪኮግናይዝ ስለሚያደርገው ብዙ አያስኬደንም ማለት ነው። ስለዚህ ላይክ ፎር ኤግዛምፕል ዳንኤል ብለው ላስት ኔም ኦፕሽናል ነው፣ ከበደ ማለት ይችላለሁ። ዜን ኔክስት አልሁትኝ መንስ ላይክ ማርች። እናንተ ግን እዚህ ጋር ስታስገቡ ውድ አድማጭ ተመልካቾቻችን ቢ ቴክ ኬር ቢኮዝ አት ኤንድ ኦፍ ዘ ዴይ ከቲክቶክ ካምፓኒ ጋር አግሪመንት ስትፈጽሙ በተለይ የክፍያ አግሪመንት ስትፈጽሙ የናሽናል አይዲ ይፈልጋል ወይ ደግሞ ፓስፖርት ይፈልጋል። ስለዚህ ናሽናል አይዲያችሁ ላይ ያለውን በርዝ ዴት በደንብ ስለሚያዩት እና እዚህ ጋር ክሮስ ቼክ ስለሚያደርጉት ኤግዛክትሊ የናሽናል አይዲ ካላችሁ ወይም ፓስፖርት ካላችሁ ያንን በርዝ ዴት ነው የምታስቀምጡላቸው ማለት ነው። ቢቻል በፈረንጆቹ በርዝ ዴት ብታስቀምጡ አሪፍ ነው ማለት ነው። 16 ላይክ ፎር ኤግዛምፕል 60 ይር 1994 ብለን ብንሞላው ጀንደር ሜል ዜን ኔክስት አልነው። ከዛ በኋላ ኢሜል አስገባልኝ ነው የሚለኝ። ላይክ ፎር ዳንኤል ኬ 16 at gmail of course ይሄ ስላለ እሱን እስኪ በዚህ ልቀጥል። ኦኬ ራሱ አቬሌብል እያደረገልኝ ነው። ይሄንን ለምሳሌ እሱ ምንድነው ከበደ 2008 ራሱ ይሄን አቬሌብል ቢኮዝ የመጀመሪያው ተይዟል ነው የሚለኝ። ይሄንን ብጠቀም ያው እቺን ኮፒ አድርጌ መያዛችሁ እንዳትረሱ። ፓስወርድ ሰጠዋለሁ። ፓስወርድ ያው ካፒታል ሌተር፣ ስሞል ሌተር፣ ቁጥር እና እንደዚህ ደግሞ ስፔሻል ካራክተር የሚባሉት እንደሱ ሲሆኑና ከ8 እና ሞርዛን 8 ሲሆኑ ዲጂታቸው ወይም ቁጥራቸው እነሱ ምን ይሆናል ማለት ነው ስትሮንግ የሆነ ፓስወርድ ይሆናል። በደንብ በቀላሉ ኮንፈርም ያደርግላችኋል ማለት ነው። ስለዚህ እኔ እዚህ ጋር አንድ ፓስወርድ ሰጠዋለሁኝ የራሴን ፓስወርድ። እናንተ አሁን በነገርኳችሁ መሰረት ፓስወርድ መስጠት ትችላላችሁ ማለት ነው የራሳችሁን።
ከፈለጋችሁና ክሮስ ቼክ ማድረግ ከፈለጋችሁ ሾው ይላል እዚህ ጋር ሾው ብትሉት የሰጣችሁትን ፓስወርድ ያውቀዋል ማለት ነው ያሳያችኋል ማለት ነው ኤግዛክትሊ ለመሸምደድ እንዲያመቻችሁ ውድ የግስላ ሚዲያ አድማጭ ተመልካቾቻችን እንግዲህ ከዚህ ቀጥሎ ኔክስት ነው የምትሉት ኔክስት ካላችሁት በኋላ ኦፍ ኮርስ ይሄን ፓስወርድ እንዳስገባችሁ በኋላ VPN ማብራት መቻል አለባችሁ ከታች የተቀመጠውን ወይም ደግሞ የኮሜንት ሴክሽን ላይ የተቀመጠውን VPN አውርዱና ከፕላይ ስቶራችሁ ወይም ደግሞ ከአፕ ስቶራችሁ አውርዱና ምን ታረጋላችሁ ማለት ነው ትጭኑትና ኦን ታረጉታላችሁ ማለት ነው VPN ናችሁን ከዛ በኋላ ቀጥታ አገሮችን ነው የሚያስመርጣችሁ ማለት ነው ከየትኛው ሀገር እነዚህ አሁን ታቻለው የVPN ማለት ነው የምታወርዱት VPN ኢንተርናሽናል VPN ስለሆነ ከየትኛው ሀገር ነው ማስመረጣችሁ ነው የሚላችሁ ሀገር ቅድም እንደነገርኳችሁ ብራዚል ሳውዝ ኮሪያ ጀርመን ዩናይትድ ስቴትስ እንግሊዝ እነዚህ ሀገሮች ላይ ትመርጡና እናንተ አንዱን ሀገር አሳይን ታረጉታላችሁ ከዛ በኋላ ኦልዌይስ ተጠቀሙ እንደውም ታረጉ ማለት ነው VPN ናችሁን ማብራት መቻል አለባችሁ ማለት ነው ፎር ቲክቶክ ማለት ነው ቢኮዝ ኦን ካላረጋችሁት የኢትዮጵያ ቴሌኮሙኒኬሽን ዲቴክት ያደርጋል ለዛ በኋላ ኢንቫሊድ ነው የሚርጋል እንደሱ ማድረግ ብቻ ሳይሆን ያው እንደነገርኳችሁ ልክ እንደ ስካመር ነው የሚያያችሁ ማለት ነው ስለዚህ በጣም ጥንቃቄ ያስፈልገዋል ግን ይሄን ተጠቅማችሁ 10000 ፎሎወር እና 100000 ቪው ካገኛችሁ በኋላ ቀጣ ክፍያ ነው በዶላር ነው የሚከፍላችሁ ክፍያው በጣም ሃይ ክፍያ ነው ኦፍ ኮርስ እዛ በኋላ የምትሰሩት ምንድነው ኮንተንታችሁ የውጪዎችን ተመልካች እነዚህ በተለይ የጉግል ኤድሰንስ የሚባሉትን ተመልካቾች ማስታወቂያ የሚለቅበትን ተመልካች ኮንሲደር ያደረገ ማስታወቂያ ነው የሚለቅበት ሶ እናንተም ስትሰሩ ኮንተንታችሁ በእንግሊዘኛም ይሁን በአማርኛ ተመልካቾቻችሁ በዚህ ሀገር መሆን አለባችሁ ማለት ውጭ ላይ ፎከስ ያደረገ ኮንተንት ነው የምትሰሩት ከዛ በኋላ የምትሰሩት ስራ ግን ሁላችሁም እንደምታውቁት ይሄንን 10000 ፎሎወር እና 100000 ቪው ማግኘት በጣም ቀላል ስለሆነ ክፍያ ማስጀመር ትችላላችሁ ክፍያ ስታስጀምሩ ያው ቢከተለው ስቴፕ አለ እሱን ስቴፕ ቀጣይ እንሰራላችሁ ይሆናል ማለት ነው ዛሬ ግን እዚሁ ጋር በቃ እናንተ ሰብስክራይብ ላይክ እና ሼር ያደርጋችሁ እንደገና ደግሞ ቀጣይ የሚሰሩ ጥያቄዎችን ከታች ያስቀምጣችሁ አብራችሁን ዝለቁ ነው ምንለው ውድ አድማጭ ተመልካቾቻችን እጅግ በጣም እናመሰግናለን ዛሬ አበቃ ቻው